ሃይ እንዴት ናችሁ? ሁሉ ሰላም? እስቲ ዛሬ የአዲሱ መርካቶን ይዘመተን በዘመናዊው ፒያሳ እያመጣን ነውና ምን ይመስላል ፒያሳ የሚለውን እስቲ አጠቃላይ እየተሰሩ ያለውን ነገሮች እስቲ ላስጎብኛችሁ። እንደምታዩ ከኔ ጀርባ የጋራ ታሪካችን መገለጫ የሆነው አድዋ አለ። በዚህኛው ሳይድ ደግሞ እንደምታዩት ትልቁ የአራዳ ሞል እየተገነባ ነው ያለው እጅግ ዘመናዊው። ኔክስት ደግሞ ምንድነው ያሉት ከዚህ ጀርባ እየተገነቡ ያሉትን ደግሞ ላሳያችሁ። ኑ አብረን እንሂድ። አሁን የምንገኘው የጊዮርጊስ አደባባይ ላይ ያለ ነው። በዚህ በኩል የጊዮርጊስ ቤተክርስቲያን አለ። በዚህኛው ሳይድ ደግሞ ሙሉ ለሙሉ የባስ ስቴሽን ነው። ትልቁ የባስ ተርሚናል እየተገነባ ነው ያለው። ሰዎች ከየትኛው አቅጣጫ መጥተው እዚህ ባስ ስቴሽን ላይ ይወርዳሉ። ከዛ ወደ ገበያ ማዕከሎች ውስጥ ይገባሉ ማለት ነው። በዛኛው ሳይድ ደግሞ ምን አለ? የባቡር ስቴሽንም አለ። ባቡርም ፒያሳ ይመጣል። በዚህ ጋር ባስ አለ፣ የታክሲ ተራ አለ። ሁሉ በዚህ የተቋቋመ ነውና ምን ይመስላል የሚለውን ደግሞ ገበያው ሙሉ ለሙሉ አሳያቸዋለሁ። ኑ ተከተሉኝ። አሁን ሳይቶች ውስጥ ነው ያለነው። ሙሉ ለሙሉ ሳይቱ ምን ይመስላል አካባቢውን የሚለውን በዚህ በኩል እንደምታዩት የአራዳ ሞል አለ ትልቁ። በዚህኛው ሳይት ደግሞ የትልቁ የባስ ስቴሽን ነው። ባስ ስቴሽኑ ላይ ታክሲ ስቴሽን፣ ባስ ስቴሽን ብዙ ትልቅ የሆነ ከአንድ ሺህ በላይ መኪና ማቆም የሚችል ነው። ከዚህ ቀጥሎ ደግሞ ሙሉ ለሙሉ ታች ድረስ የኛ ሳይት በዚህ በኩል ነው ያለው። 16 ቢልዲንጎች እየተገነቡ ነው ያሉት። እነዚህ 16ቱም ሁሉም የኮሜርሻል ቢልዲንጎች ናቸውና ከዛ ውስጥ አንዱ የኛ ነው። እዚህ ላይ ነው ሙሉ ለሙሉ መሀሉ ደግሞ እንደ ግሪን ኤሪያ እና እንደ አደባባይ ተደርጎ በጣም ሰፊ የሆነ እየተሰራለት ነው ያለው። በዛኛው ሳይድ ኦልሞስት ሁሉም ህንጻዎች ተጀምረዋል፣ የኛም ተጀምሯል። ሁሉም እዚህ አካባቢ በትንሽ ጊዜ ውስጥ አጠናቀም ማስረከብ ይኖርብናል። አጠቃላይ ኮሜርሻል ሀብ ነው እየተፈጠረ ያለው ዘመናዊው ማለት ነው። እስቲ ገና አልጨረስንም፣ ብዙ ነው የምናየው። ኑ ተከተሉኝ። እንደምታዩ ሳይት ውስጥ ነው ያለ ነው። አሁን የመጨረሻውን ሶስተኛውን ቤዝመንት እየሞላን እየጨረስን ያለ ነው። ካሁን በኋላ ግራውንድ ነው ዴን ወደ ከላይ 5 ስለሆነ ከአንድ አመት እስከ አንድ አመት ተኩል ጊዜ ውስጥ እንጨርሳለን። እርግጠኛ ነኝ ዛሬ 15 ቀን ብትመጡ ታች ላይ የሁለተኛ ቤዝመንት ላይ ነው ያለውና በጣም ጥሩ እየሄደ ያለ ፕሮግረስ ነው። በምን አይነት ሁኔታ እየተሰራ እንደሆነ ዲቴል ያሳያችኋለሁ። አካባቢ ምን ይመስላል? ሁሉም ህንጻዎች ግንባታቸው እየተፋጠነ ነው ያለው እዚህ አካባቢ። ሁሉም በትንሽ ጊዜ ውስጥ መጠናቀቅ ስላለበት እንድታዩት ነው። አሁን የምንገኘው እንደምታዩት ሀገር ፍቅር በዚህ ጋር አለ። ከዚህ ቀጥሎ ወደ ላይ ወደ 3 ብሎክ ህንጻዎች እየተገነቡ ነው። ፊት ለፊት የምናየው